ያለፈውን ሳምንታችሁን መለስ ብላችሁ ስታዩት በጣም እስኪደክማችሁ ድረስ እንደሰራችሁ ግን ደግሞ ያድካማችሁ ያመጣው ምንም ውጤት እንደሌለ አንዳንዴ ደግሞ እንዲሁ ነገ አደርገዋለሁ እያላችሁ ፕሮክራስቲኔት ስታደርጉ ሳምንቱ አልቆ በንዴት ያስተዋላችሁበት ቀን ነበረ። በዚህ Do What Matters Most መጽሐፍ ቪዲዮ መጨረሻ እንዴት እንደዚህ አይነት ትርፍ አልባ ቀናቶችን በተለያዩ ቴክኒኮች በማስወገድ ስኬታማ ደስተኛና ጤናማ መሆን እንደምትችሉ ትረዳላችሁ። Focusing on the right things allows you to make real progress። በዚህች ባለንባት ዓለም ላይ የቻለውን ያቅሙ መጨረሻ ምርጥነት ድረስ ነገሮችን ማድረግ የማይፈልግ የለም። እያንዳንዱ ሰው አድርገዋለሁ ያለውን እያደረገ ወደ ግቦቹ መገስገስን ነው የሚፈልገው። ፕሮዳክቲቭ ትርፋማ ስትሆኑ ጥሩ ስሜት ይሰማችኋል፣ የማሳካት ስሜት ታገኛላችሁ። እናም ወደፊት እየተንቀሳቀሳችሁ እንደሆነ ይሰማችኋል። ቱዱ ሊስታችሁ ላይ በጣም ብዙ ማድረግ ያሉባችሁ ነገሮች ዝርዝር ሲኖሩ ነገሮቹን ከማድረግ መቆጠባችሁ ወይንም በሌላ ቋንቋ ፕሮክራስቲኔት የማድረግ አዝማሚያችሁ ከፍተኛ መሆኑ የማይቀር ነው። ያ ደግሞ አንድ ቦታ ላይ የመቅረት ስሜትን ያመጣል። ይሄን ሁኔታ መከላከያ ብቸኛው መንገድ ባላችሁ ጊዜ ትክክለኞቹ ነገሮች ላይ ያተኩራችሁ መሆናችሁን ማረጋገጥ ነው። ምንም አስፈላጊ ባልሆኑ ነገሮች አትረበሹ። እናም የሆነ 3 ደቂቃ የሚወስድ ነገር 3 ሰዓታችሁን ሙሉ እንዲወስድ እና እንዲረብሻችሁ አትፍቀዱ። በህይወታችን ውስጥ በደንብ ዋጋ ያላቸውን ማተር የሚያደርጉትን ነገሮች ቅድሚያ በማድረግ ቅድሚያ ለነሱ መስጠት በትክክለኛው አቅጣጫ ላይ እንድንጓዝ ይረዳናል። ቅድሚያ መስጠት ላሉባችሁ ነገሮች ቅድሚያ ስትሰጡና ለራሳችሁ ሂደት እንዲኖራችሁ ፕሮግረስ እንዲኖራችሁ ስትፈቅዱ መንገዳችሁ የበለጠ ፈታ ያለ ፍሌክሲብል ይሆናል። እንዲሁም ህይወት ከምትሰነዝርባችሁ ብጤዎች ጋርም አብሮ መሄድን መላመድን ትችሉበታላችሁ። ፕሮክራስቲኔሽን ለሚያቀርብላችሁ የውሸት ሹክሹክታ አትውደቁለት። ነገ አደርገዋለሁ ብለን ነገሩን ለነገ መተው ዛሬን ቀላል ቢያደርግልንም ቀጣዩን ቀን ግን በጣም ከባድ ነው የሚያደርገው። ቅድሚያ ለሚሰጠው ቅድሚያ መስጠት ፕራዮሪታይዚንግ ያለምንም ጥርጣሬ የበለጠ ፕሮዳክቲቭ ትርፋማ ሰው ነው የሚያደርጋችሁ። ለቢዝነሶችም ከሆነ ፕራዮሪታይዝ እንዴት ማድረግ እንደሚቻል የሚያውቅ መሪ መኖሩ የቢዝነሱ ስኬት ላይ ተጽዕኖ ይኖረዋል። ፕሮዳክቲቪቲ ማትረፍ ነው። የትኛውም ቢዝነስም የሚፈልገው ያንኑ ነው። ችግሩ ግን ብዙ ሰዎች የቱ ጋር መጀመር እንዳለባቸው ምኑንም አያውቁትም። በዚህ መጽሐፍ የበለጠ ፕሮዳክቲቭ ሰው መሆን የምትችሉበትን 3 ሚስጥሮች ይዛችሁ ነው የምትሄዱት። የዚህ መጽሐፍ ደራሲ የሆኑት ቦብ እና ስቲቭ ምክርን በመከተል እንዴት ጊዜያችሁን ኢፌክቲቭሊ ፕራዮሪታይዝ ማድረግ ቅድሚያ ለሚገባው ቅድሚያ መስጠት እንዴት እንደሚቻል ትረዳላችሁ። በዚህ መንገድም ወደ ትልቁ ግባችሁ እድገት ማሳየት ትችላላችሁ ማለት ነው። እናም ሙሉ በሙሉ በጣም ትርፋማ ፕሮዳክቲቭ የሆነ ሰው ትሆናላችሁ። A vision, goals and the ability to plan are all you need to move toward productivity። የዚህ መጽሐፍ ደራሲ የሆኑት ሮብ እና ስቲቭ ሻለንበርገር የቢዝነስ መሪዎችን ለዓመታት ሲያጠኑ ቆይተዋል። ይህ ጥናታቸውም አብዛኛው ሰው የተሳሳተው ነገር ላይ እንደሚያተኩር ፎከስ እንደሚያደርግ አስተምሯቸዋል። በዚህም እነዛ በጣም መሰራት የነበረባቸው መደረግ ያሉባቸው ታስኮች ጊዜ እንደማይሰጣቸውና እንደሚታለፉ በጥናቱ ተምረውበታል። ይሄ ጥናታቸው ወደ መጀመሪያ ወደ ሆነው Becoming Your Best: The 12 Principles of Highly Successful Leaders መጽሐፋቸው መርቷቸዋል። ነገር ግን እዛ ጋር ማቆም አልፈለጉ። ፕሮዳክቲቭ መሆን ፈልጋለሁ ለማለት የቢዝነስ ሊደር መሆን አይጠበቅባችሁ። በዚህም መጽሐፍ ውስጥ ያሉትን 3 ስልቶች ማንኛውም ሰው ሊጠቀማቸው ይችላል። የቢዝነስ ሊደሮች ከታይም ማኔጅመንታቸው ጋር የተሻለ ቁርኝት በመፍጠር ሰራተኞቻቸው ላይ ጥሩ ተጽዕኖ ማሳደር እንደሚችሉ ሁሉ እንዴት ፕሮዳክቲቭ መሆን እንደሚቻል ማወቁ እያንዳንዱን ሰው ይረዳል። በፕሮዳክቲቪቲ ከ30 እስከ 50% እድገት ለማግኘት 3ቱ ደረጃዎች እነዚህ ናቸው። አንደኛ የግል ራዕይ ፐርሰናል ቪዥን ማበልጸግ፣ ሁለተኛ እያንዳንዱን የህይወታችሁን ክፍል መለየትና ለሱም ግብ ማስቀመጥ፣ ሶስተኛ ለሳምንታችሁ ኢፌክቲቭ እቅድ ማቀድ። ቪዥናችሁ ወይንም ራዕያችሁ በጣም ወሳኝ የሆነ ነገር ነው። ምክንያቱ ደግሞ ተነቃቅታችሁ እንድትቀጥሉ የሚያደርገው እሱ ነው። እንዲሁም ከመንገዳችሁ ዝንፍ እንዳትሉ ቀጥ አድርጎ ይጠብቃችኋል። ይህ በእንዲህ እንዳለ ብዙ ሰዎች ቪዥን ወይንም ራዕያቸው ምን እንደሆነ ግራ ተጋብተዋል። ወደፊት መንቀሳቀስ እንደሚፈልጉ ያውቃሉ፣ ነገር ግን ወደየት እንደሆነና ምንስ እንደሆነ እርግጠኛ አይደሉም። ምን ማሳካት ትፈልጋላችሁ? ይሄን ሁሉ የምታደርጉትስ ለምንድን ነው? እነዚህ ወሳኝ የሆኑ ራሳችሁን መጠየቅ ያሉባችሁ ጥያቄዎች ናቸው። ያም ብቻም አይደለም፣ በህይወታችን ላይ አንድ የህይወት ክፍል ብቻ ያለን እንዳልሆንም ማስተዋል ይገባናል። ወላጅ ልትሆኑ ትችላላችሁ፣ ወይንም ልጅ፣ ወይንም ጓደኛ፣ ወይንም ሊደር፣ ወይንም ደግሞ ሰራተኛ እያለ ዝርዝሩ ይቀጥላል። እነዚህ እያንዳንዳቸው አስፈላጊ ሮሎች፣ ሚናዎች ናቸው። እናም በአንደኛው ላይ ፕሮዳክቲቭ ለመሆን ስንል ሌላኛውን መስዋዕት ማድረግ የለብንም። ይሄ ነው አብዛኞቹ ሰዎች የሚያደርጉት ስህተት የሆነ ነገር። ያም ነው ምክንያቱ ብዙዎች የቤታቸውና የሥራ ወርክ ላይፍ ባላንሱን ያጡበት ምክንያት። ከመዳረሻ ግባችሁ ጋራ በተቃና መልኩ አብራችሁ እየሰራችሁ መሆናችሁን እያረጋገጣችሁ በሁሉም የህይወታችሁ ክፍሎች ላይ ፕሮዳክቲቭ መሆን ወሳኝ ነገር ነው።
ይሄን ታውቁ ኖሯል? 67% የሚሆኑ የአሜሪካን ሰራተኞች ስራ ቦታ በየቀኑ ከመመላለስ ይልቅ ሪሞትሊ ከቤታቸው ለመስራት ከመረጡ በኋላ የቤታቸውና ወርክ ላይፍ ባላንሳቸው በሚገርም ሁኔታ እንደተሻሻለ መስክረዋል። being overworked is not something to be proud of። ከልክ በላይ ስራን ከመስራት ጋር የተጣበቀ የአዎንታዊነት ፖዚቲቭ የሆነ የውሸት ባጅ አለ። ለሆነ ምክንያት በጣም ከልክ በላይ ስንሰራ ማህበረሰቡ እንደ ጥሩ ነገር ነው የሚቀበለው። ነገር ግን በህይወታችሁ ደስተኛ ለመሆንና ጤነኛ ሰው ለመሆን በቤትና በስራ መካከል ተመጣጣኝ ሚዛናዊነት ባላንስ ያስፈልጋችኋል። ከልክ በላይ መስራት ወደ ፕሮክራስቲኔሽንም የመሄድ አዝማሚያ አለው። ታስክ ሳቹሬሽን ስለሚባል ነገር ሰምታችሁ ታውቃላችሁ? ምን ማለት መሰላችሁ? ብዙ ስራ ነው ያላችሁ እናም እነሱን ለማድረግ ደግሞ በቂ ጊዜ የላችሁም እንደማለት ነው። በዚህ ሁኔታ ላይ ስትሆኑ ስትረስድ ትሆናላችሁ። ከልክ በላይ መስራት ውስጥ ናችሁ እናም ኮንሰንትሬት ለማድረግ የበለጠ ከባድ ይሆንባችኋል። የስራ ቦታ ስትረስ ወደ መጥፎ ጤና፣ ወደሚያድግ ድባቴና ፍርሃት እንዲሁም ወደ አነሰ ፕሮዳክቲቪቲ ያመራል። በዲስትራክሽን መስራት የሆነ የምንኩራራበት ነገር አይደለም። ማናጀራችሁ ፊት የተሻለ ሆናችሁ እንድትታዩ አያደርግም እናም ለጤናችሁም ለፕሮዳክቲቪቲያችሁም ምንም ነገር አያደርግም። ስትረስድ በሆናችሁ ጊዜ ሙሉ አቅማችሁ ድረስ መስራት የማይቻል ነው። ጭራሹንም ስህተቶችን ትሰራላችሁ እናም በመጨረሻ በስራ ቦታ ግጭቶች ይደመደማል። እውነታው በቀናችሁ ውስጥ የተወሰነ ያህል ሰዓት አላችሁ እናም እነሱን ሰዓታት በአግባቡ መጠቀምን መማር ከሁሉም የተሻለ ነው። ይሄንን ከልክ በላይ የመስራት ደስተኛነት ባጅ ገለል ማድረጊያው ቁልፉ ማይንድ ሴትን መቀየር ነው። የቻልኩትን ሁሉ አደርጋለሁ ከማለት ይልቅ በጣም ዋጋ ያላቸው ነገሮች ላይ ማተኮርን ተማሩ እናም እነሱን በወጥነት ለማሳካት ራሳችሁን ዲሲፕሊን አድርጉ። በየቀኑ ምላሽ ሰጪ ከመሆን ይልቅ በየቀኑ ሆን ብሎ አድራጊ ኢንቴንሽናል ስለመሆን ነው ጨዋታው። ስኬጁሉ በራሱ ህይወታችሁን እንዲወሰን ከመፍቀድና በቀን ቀን የሚሰማችሁን ስሜት እንዲወሰን ከመፍቀድ ይልቅ ስኬጁላችሁን ለማቀር ለራሳችሁ እየፈቀዳችሁ ነው እናም በሱ ላይ ለመጽናት your personal vision is a beam of light in the darkness። ብዙ ሰዎች ማሳካት ስለሚፈልጉት ነገር ጠቅለል ያለ ጀነራል ሐሳቡ ነው ያላቸው። ነገር ግን በዛ ሐሳብ ላይ የሆነ ሂደት ስለማምጣቱ ምንም ትኩረት አይሰጡም። ይልቁኑ ህይወት ውስጥ ዝም ብለው ለመዋለል ለራሳቸው ይፈቅዳሉ። ያለሙትን ነገር መቼም ሳያሳኩ ማለት ነው። የበለጠ ፕሮዳክቲቭ የመሆን የመጀመሪያው እርምጃ የግል ራዕይ ፐርሰናል ቪዥናችሁን መለየትና በተቻለ መልኩ በግልጽ ያንን ራዕይ ቪዥዋላይዝ ማድረግ በምናብ መሳል ነው። በታሪክ ውስጥ ስኬታማ የሆኑ ሰዎችም ስትመለከቱ ሁሉም ግልጽ ክሊር የሆነ ቪዥን ራዕይ ነበራቸው። እያወራን ያለነው ስለነ ጋንዲ፣ ጆርጅ ዋሽንግተን እና እንደ ማርቲን ሉተር ኪንግ ጄአር አይነት ስለሆኑ ሰዎች ነው። የሚፈልጉትን ሁሉ ያውቁም ነበር። አንድ ለነሱ በጣም ትርጉም የነበረውን ነገር ለይተው ነበር። የሚፈልጉትን ሁሉም ያውቁ ነበር። አንድ ለነሱ በጣም ትርጉም የነበረውን ነገር ለይተው ነበር። እናም ያን ራዕያቸውን ወይንም ቪዥናቸውን በሚያደርጉት ነገር ሁሉ ይከተሉት ነበር። እናንተም ማድረግ ያለባችሁ ያንኑ ነው። ዓለምን የመቀየር ቪዥን ራዕይ ላይኖራችሁ ይችል ይሆናል። ነገር ግን ያ ችግር የለውም። ምንም ይሁን ምንም የምትይዙት ቪዥን ወይንም ራዕይ ለናንተ አስፈላጊ መሆን ይኖርበታል። የግል ራዕያችሁ ወይንም ፐርሰናል ቪዥናችሁ ዓለምን መቀየር አይኖርበትም። የናንተን ዓለም መቀየር ብቻ ነው ያለበት። ቪዥን ወይንም ራዕያችሁ አቅጣጫ ይጠቁሟችኋል እናም ምክንያትን ይለግሳችኋል። በየትኛውም ጊዜ ፕሮክራስቲኔት እያደረጋችሁ እንደሆነ ሲሰማችሁ ራዕያችሁ ወይንም ቪዥናችሁን ወደፊት ለፊት አእምሯችሁ መጎተት እና ችግሩን ለመሻገር ከሱ ሞቲቬሽንን ማግኘት ትችላላችሁ። በሌላ በኩል ደግሞ ራዕይ ወይንም ቪዥን በቢዝነስ ውስጥ ቡድኑን አብሮ ለማያያዝ ይረዳል። አብረው ለተመሳሳይ ግብ እንዲሰሩ በማድረግ ማለት ነው። ቪዥን ወይንም ራዕያችሁን ለመለየት ቁጭ ብላችሁ ምናባችሁ ነገሮችን እንዲቃይ እንዲያስብ ወንደር እንዲያደርግ መፍቀድ አለባችሁ። በህይወታችሁና በስራችሁ ውስጥ ምን ለናንተ ዋጋ እንዳለው በጥንቃቄ አስቡ። ለተለያዩት የህይወት ክፍሎቻችሁ የተለያየ ቪዥን ወይንም ራዕይ ሊኖራችሁ ይችላል። ወላጅ መሆን፣ መምህር መሆን፣ ሰራተኛ መሆን፣ ጓደኛ መሆን ለእያንዳንዳቸው ለናንተ ምን ዋጋ እንዳለው ለዩ። ከሱ ላይም ተነስታችሁ ራዕይ ወይንም ቪዥናችሁን ለዩ። የአንተ ወይንም ያንቺ ቪዥን ራዕይ ለራሳችሁ የግላችሁ ነው። አጠገባችሁ ካሉት ምክር መጠየቅ ትችላላችሁ። ነገር ግን ለእናንተ በጣም ትርጉም ያለው መሆን ይኖርበታል። You should aim to be productive in every role you have in life። በስራ ቦታችሁ ስኬታማ ሆናችሁ ከፍቅር አጋራችሁ ጋራ ግን በጣም የደከመ ሪሌሽንሺፕ ሊኖራችሁ ይችል ይሆናል። በቤታችሁ ደግሞ የሚገርም ደስ የሚል ህይወት ኖራችሁ ስራ ቦታችሁ ግን የምትታገሉ ልትሆኑም ትችላላችሁ። ለአልቲሜት ፕሮዳክቲቪቲ ቁልፉ በሁሉም የህይወት ክፍሎቻችሁ ላይ ጥሩ መሆን። ይሄ ማለት ግን ፐርፌክት መሆን ወይንም 100% መሆን ማለት አይደለም። ማለት የተፈለገው የምትችሉትን ምርጡ እስከቻላችሁት ጥግ ድረስ ማድረግ ማለት ነው። ሲታይ እንደሚመስለው ከባድ አይደለም። በቀላሉ የህይወታችሁን ክፍሎች መለየትና ለነሱ ለእያንዳንዳቸው ግብ ማስቀመጥ ነው የሚጠበቅባችሁ። በህይወታችሁ ውስጥ ምንም ያለማችሁበት ነገር ከሌለ አቅጣጫችሁን መሳት ቀላል ይሆናል። ግቦች እድገት እንድታሳዩ ያደርጓችኋል። ግን
የምትፈልጉትንም ነገር እንድታሳኩ ይፈቅዱላችኋል። ግቦቻችሁን መለየት የሆነ ጠለቅ ያለ ማሰብን የሚጠይቅ ነገር ነው። በግል ህይወታችሁና በስራ ህይወታችሁ ላይ በወደፊት 12 ወራት ውስጥ ምን ማሳካት እንደምትፈልጉ ራሳችሁን ጠይቁ። ከዛንም በሁሉም የህይወታችሁ ክፍሎች ላይ እያሳያችሁ ያላችሁትን እድገት እንዴት የበላዩ መሆን እንደምትችሉ ራሳችሁን ጠይቁ። እነዚህ ጥያቄዎች ምርጫዎቻችሁ፣ ፕራዮሪቲዎቻችሁ ምን እንደሆኑ እንድትለዩ ያደርጋሉ። እናም በዚህ ላይ የተወሰነ ጊዜ ማሳለፍ ይኖርባችኋል። ምክንያቱም አንዴ ግቦቻችሁን ካስቀመጣችሁ በኋላ በእነሱ ላይ መጽናትና ወደ እነሱ ያለማረፍ ለሆነ ያህል ጊዜ ታትራችሁ መስራት ይኖርባችኋል። ለራእያችሁ ትኩረት በመስጠት ለእያንዳንዱ የህይወት ክፍል መከተል ያለባችሁ የጎል ሴቲንግ ግብ የምታስቀምጡበት ሂደት አለ። ግብ ጎሎቻችሁ በእያንዳንዱ የህይወት ክፍላችሁ ውስጥ ከቪዥን ወይንም ራእያችሁ ጋር አብረው የተቃኑ መሆን ይኖርባቸዋል። ከዛንም ግባችሁን ማስቀመጥ ጎል ሴት ማድረግ ትማራላችሁ። እነዚህም ግቦች ስማርት መሆናቸውን አረጋግጡ። ይሄም ማለት ስፔሲፊክ፣ ሜዠረብል፣ አቺቨብል፣ ሪሌቫንት እና ታይም ስፔሲፊክ። አንዴ ግቦቻችሁን ካስቀመጣችሁ ወይንም ካወቃችሁ በኋላ ወይንም ካወጣችሁ በኋላ ካውንተብል፣ ተጠያቂ እንድትሆኑ እንዲያደርጓችሁና ግቦቻችሁ ላይ የምትጸኑና እድገት የምታሳዩ እንድትሆኑ ለሌሎች ሰዎች መንገራችሁን አረጋግጡ። እንዲሁም ጎሎች ግቦቻችሁን መጻፋችሁንና እንደ ዕለት ተዕለት ማስታወሻ ሪማይንደር ማየት የምትችሉበት ቦታ ላይ መለጠፋችሁን አረጋግጡ። The art of planning takes your goals and makes them a reality። አብዛኞቹ ሰዎች ማቀድን ገለል ሲያደርጉ ይታያል። የሆኑ ነገሮች ላይ በማቀድ ምክንያት መጽናት ማለት ለተፈጥሮ ምንም ቦታ ለመስጠት ማለት ይመስላቸዋል። ማቀድ ፕላን ማድረግ ማለት ለእያንዳንዷ ሰከንድ ተጠያቂ መሆን አለባችሁ ማለት አይደለም። ይልቁኑ ማቀድ የምርም ትርጉም ያላቸው ነገሮች ላይ እንድታተኩሩና ማድረግ ካሉባችሁ ነገሮች ዝርዝራችሁ ላይ እየሰረዛችሁ እንድትሄዱ ነው የሚያደርገው። የዚህ መጽሐፍ ደራሲ የሆኑት ሮብ ሻለንበርገር እና ስቲቭ ሻለንበርገር የፕሪ-ዊክ ፕላኒንግን እንድትሞክሩት ይመክሯችኋል። ሳምንቱ ከመጀመሩ በፊት ቁጭ በሉ። ከዛንም በዛ ሳምንት ምን ማሳካት እንዳለባችሁ ወቁ። ይሄን በማድረግ አቅጣጫ ይኖራችኋል። እናም የሳምንታችሁ ተቆጣጣሪነት የእናንተ ይሆናል። እናም አቅጣጫውንም መሄድ ወደምትፈልጉት መምራት ትችላላችሁ ማለት ነው። ማቀድ ወይንም ፕላኒንግ መጀመሪያ ላይ ያልተለመደ ወይንም ከባድ ሊመስል ይችል ይሆናል። ነገር ግን የበለጠ እያረጋችሁ ስትሄዱ እየቀለላችሁ ይሄዳል። የምታቅዱት የወረቀት ደብተሩ ላይ ይሁን ወይንም የመረጣችሁት አፕ ላይ ከእናንተ ጋር እንዲስማማ አድርጋችሁ ይሄ ማስተካከል የምትችሉት የግል ሂደታችሁ ነው። ይሁንና ፕሪ-ዊክ ፕላኒንግ ስታደርጉ ከሳምንቱ ውስጥ የምታደርጉት የቱም ነገር በሳምንቱ ውስጥ የምታደርጉት የቱም ነገር ከቪዥን ወይንም ራእይና ግብ ጎላችሁ ጋር የተቃና እንደሆነ አረጋግጡ። ወደ ግባችሁ በየሳምንቱ የሆነ ትልቅዬ እርምጃ መውሰድ ላይጠበቅባችሁ ይችላል። አንዳንድ ሳምንታት ትንሽዬ የህፃን እርምጃ ብቻ ነው የሚጠበቅባችሁ። እናም አንዳንድ ሳምንታት ላይ ደግሞ ምንም እድገት ወይንም ፕሮግረስ የሌለውም ሊሆን ይችላል። ያም ምንም ማለት አይደለም። ፕላኒንግ ወይንም ማቀድ በጊዜያችሁ ላይ ያለ የመቆጣጠርን ስሜት ይሰጣችኋል። ይሄም በራስ መተማመናችሁን ያሳድጋል። እናም የፕሮክራስቲኔሽን ማድረግ እድሎቻችሁንም ይቀንሳል። በዛ ሳምንት ላይ ማሟላት ያሉባችሁን ከ5 እስከ 7 ያሉ ሮሎችን፣ ሚናዎችን ላይ ሰራተኛነት ይሁን ወላጅነት ወይንም ልጅነት፣ ከዛንም ለነዚህ እያንዳንዱ ሚናዎች ሮሎች ሳምንታችሁን አቅዱ። ስለዚህ ሮብ ዕለት ልጃችሁን ወደ ጥርስ ሐኪም መውሰድ ካለባችሁ ያንን ነው በዛ ሚናችሁ ሮላችሁ ላይ የሮብ እቅዳችሁን የምታስቀምጡት። ሐሙስ ዕለት ከደንበኛችሁ ጋራ የዙም ሚቲንግ ካላችሁ ይሄን ደግሞ በሰራተኛ ሮል ሚና ስር በሳምንት እቅዳችሁ ሐሙስ ላይ አስቀምጡት ወይንም አድርጉት። ለቀጣዩ ሳምንታችሁ የሚያስፈልጋችሁ ለሁሉም ሮል ሚናዎች የድርጊት ነጥቦችንም ምረጡ። ከዛም አሳኳቸው። ኮንክሉዥን በቀናችሁ ውስጥ የተወሰነ ጊዜ ነው ያላችሁ። በእነሱ ሰዓትም የምታደርጓቸው ነገሮች ዋጋ አላቸው። በረጅም ጊዜ ሂደት ላይ ማሳካት የምትፈልጉትን ግልጽ ራዕይ መያዝ ከአንዱ ውድቀት ወደ ሌላ ውድቀት ከመዋለል ያስቆማችኋል። ጊዜ በፍጥነት ነው የሚሄደው። ሳታውቁት ምንም ነገር ሳታሳኩ ራሳችሁን ከጊዜያት በኋላ ታገኛላችሁ፣ ወይንም ራሳችሁን መሄድ ከነበረባችሁ አቅጣጫ ውጪ ታገኛላችሁ። ራዕያችሁን መለየትና ልባችሁ አጠገብ መያዝ አለባችሁ ማለት ሁልጊዜ ምንም ነገር ብታደርጉ ትክክለኛው መንገድ ላይ ነው የምትሆኑት ማለት ነው። ሁላችንም በህይወታችን ውስጥ የተለያዩ ሮል ሚናዎች እንዳሉን ማስታወስ አስፈላጊ ነው። ከልክ በላይ እየሰራችሁ የቤት ህይወታችሁን ችልል እንዳትሉት። ነገር ግን በተመሳሳይ ሁኔታ ሙሉ በሙሉ ደግሞ ፈታ ማለት መዝናናት ላይ አተኩራችሁ ስራን ገለል እንዳታደርጉት። ሚዛናዊ ስለማድረግ ነው ጨዋታው። እናም እሱን ነው ፕራዮሪታይዚንግ፣ ቅድሚያ ለሚገባው ቅድሚያ መስጠትን ከተገበራችሁ የሚለግሳችሁ ነገር። ጊዜያችሁን ማቀድ ከጀመራችሁ በኋላ የሚሰማችሁ እርጋታና የመቆጣጠር ስሜት ከዚህ በፊት ለምን እንዳላደረጋችሁት እንድታስቡ ያደርጋል። ይሄ ማለት የቱዱ ሊስት ላይ ብዙ ስራዎች ሲቀመጡና ወደ ፕሮክራስቲኔሽን ስታመሩ ከሚሰማችሁ ስሜት
ስሜት ተቃራኒ የሆነ ስሜት ነው ያለው። ፕላኒንግ ወይንም እቅድ ማውጣት ረጋ ያላችሁ ያደርጋችኋል። እናም ሙሉ በሙሉ ቁጥጥሩ የእናንተ እንደሆነም እንዲሰማችሁ ያደርጋል። ከልክ በላይ መስራትና ስትረስድ መሆን ኖርማል እንዳልሆነ አስታውሱ። ብዙ ጊዜ እንደሆነ እናምናለን፣ ነገር ግን እውነታው ሌላ ነው። ይህንን ሞክሩ። አንደኛ፣ በህይወታችሁ ውስጥ በጣም ዋጋ ያላቸው ማተር የሚያደርጉ ነገሮችን በጥንቃቄ አስቡ። ምን ማሳካት ነው የምትፈልጉት? ማድረግ ካልቻላችሁት የሚያሳዝናችሁ ነገር ምንድን ነው? ሁለተኛ፣ ፕሮክራስቲኔሽን ምን አይነት ስሜት እንዳለው አስታውሱ። ለሰከንድ ጥሩ ስሜት ሊኖረው ይችል ይሆናል፣ ነገር ግን አሁን ማድረጉን ትታችሁ ለነገ ያስተላለፋችሁት ነገር በቀጣዩ ጊዜ 2 እጥፍ ሆኖ ነው የሚጠብቃችሁ። ይሄን በሚሞሪያችሁ ያዙትና ፕሮክራስቲኔሽን ሊያሳስታችሁ ሲጥር ለመግታት ተጠቀሙበት። ሶስተኛ፣ ሁልጊዜ ለራሳችሁ ጊዜ ውሰዱ። ጤናችሁ የበለጠ አስፈላጊው ነገር ነው። ስለተመለከታችሁ ከልብ አመሰግናለሁ። እንዲህ አይነት ጠቃሚ መጽሐፍ በቀጣይ እንዳያመልጣችሁ ሰብስክራይብ የሚለውን ተጭናችሁ ኖቲፊኬሽኑን ኦል አድርጉ። በቀጣይ እስክንገናኝ ቻው።